አይገኝም አንተ ታኛ ተበታ ታሪኩ በእናትህ ሱቁ መጠብቀኝ ምን አይነት ሰው ነው ማለት ነው አራራ ወደኛ ነው የኛ ኃይል ነው በሱ ያለ በዚህ ነው የደከመኝ ነው በስተ ሰማጀ ያ ተግራ በኩል ወገን ይታያል ዶር ዶንጃን ብሬን ሰላም በአምላክ ዝቅ በል ወዲህ አታውረድ ነው አየው ሌላ ይቆም አርጎ ያያይ ወልተ ነው ድማር ጎመተኝ ስር አድርገህ አንተኛው አትጣይቷል ማማው ላይ አምንደይ ያለ ያኛው ገልባላ አንተ አየው በአምላክ ወደ ቀኝ በአምላክ ወደ ግራ ማርያም በሰላይ እንዳካድኛ ምን አስተካክላቸው ነገሮችን ሰውነንና እንሳሳታለን ልጆች ነን መከራ አስገድዶን ነው እዚህ ቦታ ይገባል አባቶቻችን ብዙ መታወቋላችሁ እኛ ልጆች ነን ከእድሜም ከውቀትም አንፃር አንዳንድ ነገሮች ብናጠፋ እንኳን እንደዚህ እንደስመኛው እንደቅድሙ ልትመክሩን ነው የሚገባ እንጂ ዙራችሁ ፊታችሁን ዙራችሁ በዚህኛው በጫንቃችን መታሙና ከሆነ ራሳችሁን ነው ያማችሁት የእናንተ ልጆች ነን አይና አድርጉም ምከሩን ሌላ ለዚህ ህዝብ እኔ ሳልሞት ይዝ እስካለው ድረስ ግጨው በይፋ በአደባባይ ዘርፎ የሚሄድ ሰው የለም እኔ እስከ ሰራዊቴ ስሞት ታድራ እስከ ሰራዊቷ ስትሞት ዘርፎ የሚሄድ ዘራፊ ዘርፎ ሊሄድ ይችላል ልጁን አላግባብ የሚገርፍበት የሚያንገራታበት ጠቀራ ከተለቀቀ ጠቀራ ላይ ልጁ ታስሮ ሄዶ ከቆሻሻ እባብና ጊንጥ እየተነከሰ ታስሮ የሚጎተት ልጅም መኖርም የለበትም ደሞም አይኖር ነገር ግን ጥራ ያላቋም ዘነውኛ ምን እንቀሳቀስ ጥራ ያላቋም ነገም ያባቶቻችን ታሪክ የሚደግምና የሚያስደግም እኛ ብናልፈም ስማችን በታሪክ ደረጃ የሚቀመጥበትን መንገድ እንጂኛ ያዝነ ለህዝብ የሚያቋሽሽና ለህዝብ የሚያዋርድ ከህዝብ ፊት ማያቆም ስራ አልያዝነ እንዴ በወቀደም እኮ ፓትሮልኛ ያዞርነ እኛ የመደብነ ማታ ፓትሮል በተለይ በባልቀን ወፈር ዘመቱ ምንም ስለሚመጣ ዝም ብሎ ተበራ ያልበላ አንጀቱ ቆይቶ መጠጥቱን ቅምስ ያረግና ወደው ተርስ በርሱም ካሳሪቱ ጋር ወደው ጭቅጭቅና ጠብ መፍጠር አልከፍልም ማለት ይሄ ሊፈጠር ይችላል ብለን ነው እኛ እዚህ ፓትሮል አውጥተን የኛ ፓትሮሎች ሰክረው አንከፍልም ምናምን ይያሉ ሲንገዳገዱ ያገኟቸውን ሰዎች አውጥተው እንገርፋለን ምናምን ነገር ሲባባሉ ገና ሳይገርፉ ሰምቼ ተካም በጨለማው ነው እየሮጥኩ መጥቼ አስቆንኳቸው ግን እኮ አልገረፉ ይገርፋሉ ብዬ ነው ታሪክ ይበላሻል እንዴ የሰከረን ሰው መግረፍ ይህ ስተት ነው የሰከረን ሰው ስካሩ ካለፈው በኋላ ነው ገረፍከው አልገረፍከው በይበልጥ ግን በዱላ ከምትገርፈው በአማርኛ ብትገርፈው ይሻላል ይድናል አስተምረው በዱላ ብትገርፈው ቆስሎ እንደገና ይድናል ሌላ ምንም አማራጭ የለው አማርኛ ግን መቼም ቢሆን ታይሊና ተጠላጥፎ አይለቅ ከቡዝድም ብትሰድብ ሁሌ ይቆረቁራል ጥሩ ምክርም ቢመክርህ ሁሌ ሱኮ ነው እንዲያደርገኝ ይያልክ ከይሊና ተጽፋት ይኖራል ዱላ ግን ይቆሰላል ከሳምንት በኋላ ይሽራል ትረሳዋል ካቅመ በላይ ካለው ከሆነ ያ ሰውዬ ትረሳዋል ያቅም ተሆነ ነው ያው ስትንገዳገድበት የምትቆየው የምትኖረው እስክትሞት ድረስ ሳልገለው ሳልደበድበው እንዳልክ ማለት እኛ እንቀበለው ስለዚህ ይህ በጉልበተኛ በስርዓት አልበኝነት ተጨቁኖ የቆየ አሁንም ተጨቁኖ እንዲቆይ ለማንም መብት
እድል አንሰጠው፣ ለማንም እድል አንሰጠው። ብልጽግና እንዴ ይሄን ውሃ አሰራን በዚህ የመጡትን በዚህ እንዲሄዱ እያደረግን ነው መንሰድ ሙያተኛ እኮ እኛ ጋር ደርሶ ሲሄድ ይዞ ብልጽግና ሊገርፈው ይችላል ያን እየፈራ እና ታዲያ ቅድም ሲናገር ነው የወረዳ አመራር እና ሻምበል ሸቴ በነገራችን ላይ ጠንካራ አቋም አለ። እና ሻምበል ሸቴ ባሉበት እንኳን ሌባ ብለን ገመገምነ ጠላት ከማፍራት ውጭ ያገኘነው ልፋት የለም። ሌባ ይዘን ሰጠረ ጠላት ከማፍራት ውጭ ያገኘነው ለውጥ የለም። አሁን ሌባ ብለህ ካልሰጠኝ ግን እገርፋለሁ። ሌባ ብለህ ካልሰጠኝ እኔ ራሴን ገርፌያለሁ። እውነት ነው የምነግራችሁ። ራሴን በራሴ ገርፌያለሁ። የሆነ ጊዜ ምንድነው እኮ ኮሮና ብለው አምተው ከዩኒቨርሲቲ በኮሮና ተፈናቅለን መተን ገጠር አቀመጨ በጋ የበረቱን ከብት በሙሉ ነው አምቶት ያለ ሌባ ይነደዋል። ከዛ ሌባ ሰርቆ ተሯርጠን ሌባ አስጥለን የደስደስ አረቂ ምናምን ገዝተው ጠላ ነበር ጠላ ገዝተው ጠላ ስንጠጣ አምሽቶ 5 ሰዓት አካባቢ ስንሄድ ሀኛ ደጃፍ አካባቢ ልንደርስ ስንል ወንድም ያለ ያጎቴ ልጅ ያገባ አማች አለ። ሶስቱ ነን ስንሄድ ያና አማች ልፍ ብሎ ወደ ቤቱ ይሮጥልም ማለት እኔና ያና ወንድሜ እኔ ስልክ እየደወልኩ ወንድሜ እኔን ጠብቆኝ ዘገየን። ይሄ ሌባ ዝም ብሎ ይሄን ከብት ለ15 ቁም ይሆናል ነጭ ከብት ዝም ብሎ ቀዳም ከብት ይዞ ከተፍ አለ በጨለማ ጨረቃ ነው ብልጭ ይላል ነጭ ካለ ይዞ ድረስ በጭራሽ እዚህ ሰፈር ሀሰፈራችን እኔ አዛምሽቶ ዝም ብሎ ብሪግ አድርጎ የኛን ከብት እየነዳለን የመሰለኝ አንሰድም ብለን በጀላችን የያዝነ መስለን በቁጥቋጦ እየተጠጋና እየተከተልን አንሰዳቸዋለን። ሌቦች መሳሪያ ይዘዋል። ከዛ መሀል ላይ ደግሞ የኔ አጎቶች ልጅ ከበድ ያሉ ልጆች አሉና የኔን ያጎቴ ልጅ መስሎታል ያለ ባላካ ያውቀኛል አውቆታል። ተው ያያተው ይለኛል ተው ያያተው ተው ያለ ነገር አትግባ በነገር ነው ያመጣቸው ይላል። በነገርም ይሁን ምንም ይሁን ያያ ማን ነኝ እኔ ያያ ምናምን ነገር እኔ አላወቀኝ እኔ ማን እንደሆንኩ መቼ አውቃ ነው ያያ ማን ብላ ነው አግሪም አትለፍልፍ እረፍ አልኩና ስከታተለው የመጨረሻ ማይሆን ሲሆን አንተ በኋላ እንዳትበላሽ እኛ በነገርም ከሆነ ከዚህ ላይ ጥይት ተኩሽ ላስቆም ነው ሀገር ሊወጣ ነው። በኋላ ተመስገን አበበ ከበደ እንደዚህ ያደረገ ይብለህ ዙራ እንደገና እዚህ ቦታ እንደዚህ ሆንኳን ነገሌ መንደር ብትል ሌላ ጉዳይ ነው። ነገሌ መንደር እንዲሆንኩ እያልክ አሁንም አግርመ ሌላ ስም እየጠራ ነው ያለ ሌላ ጉዳይ እንዳታመጣ። አሁንም ስርዓት አድርግ ቆም ብዬ ሳስቆመው እንደማልሰደው ሲያውቅ አንተ ሄድና ተናገረዋል። ሲሰደው አብሮኝ ያደገው ልጅ ነው። ደግሞ የመጣው ከውቱ ታርማጭ ሆነ ዳዋ ነው እንግዲህ አሻግሮ ደቅማንት ሀገር እያገባው ነው። ከዛ በኋላ አማራጭ የለም። ያን ሰውዬ ከያዝኩት በማግስቱ ትንሽ ወንድሜ ታስሮ ብር እቀጣለሁ። ቅድም ያላችሁት ነገር ነው። በማግስቱ ማለት ነው። ልም ያሉ ሌቦች ናቸው እነዛ። ያን ሰውዬ አረ ሌባ ምን እኔ ከዛ አካባቢ ባለመሳሪያዎች ሞልተዋል። ቤተሰብ ወጥቶ ጥይት ተኩሳል ጥሎት ይሮጣል። ግን ወዲያው ጧት ላምረኛው የኛ ታስሮ 200 ሺህ ከፈል ባላል አራ ቤተሰቦቼ እንዳላገባ ማልኩና ይዘይ በ4 አመቱ ኑሮ ዘንድሮ ያን ያጎቴ ልጅ ያገባውና ማሽ የዛን ጊዜ በቀደም በውዳኛው በጋ የዛን ጊዜ ተመስገን አይቶ ቢያሳልፈና ተካይሮ ጠቁሞ በጥቆማ አስዞኝ ሽማግሌ ሸፍቷል ያለ ሽማግሌ ሰዶብኝ ባለ ንብረቱ ያው ሽፍታ ስለሆንኩ ብቻ ጉልበቴን ፈርቶ ሳያስቀጣይ ቀርቷል። ስለዚህ የሱሪ መቀጠው ነኝ ብሎ ይሄን ሰውዬ ይዟል። ተመስገን ይመስክርን ያላውቅ ጂጂኤል ቤቴን ብሎ ቄስ ሽማግሌ ደወለብኝ። ሚስጥሩ ያው ታንተና ተኛ አይወጣም። ታወጣ ሳያሽፍታ ደግሞ ዙሪያን እንጀስ ሊይዘው ስለሆነ ማለት እውነታውን ንገረኝ ብሎ ደውሎ ጠየቀ። እውነታውማ ታከ የለም እኔና ወንድሜ ነው ያለን መያዝ ካለበት የኔን ቤት ሰው ይያዝ ጥቆማም አልሄድኩበትም እኔንም ይያዝ እኔና ወንድሜ ነበርና አስጥለነው ነበር አሳልፈነው ምናውቀው ሰው ሲሆን እዚህ ውጪ ግን ተወው በየተው እንግዲህ በዛን ሰዓት መንግስቱም ሌባውም በሆነበት ሰዓት ነው። እግዚአብሔር ግን ረዳይና ወዲያው በጋውን እንዲያተባብለን ወዲያው ሰኔ ላይ አፋኖ ጉዳይ ተመጣ። ሌባ እየጠፋ ሄደ። እኔን እየፈከረብኝ ነበር ማለት ነው ያስመኝ። እስከዚህ ድረስ መከራ ገብተንበት የቆየ ነው ጊዜ። አሁን እኛ ይሄን ህዝብ እስካሁን የቆየው መከራ ተረድ